ሰላም ሰላም ውድ የተከታዮቼ አሁን እያስቀጠልን ያለነው ትራንስፎርሜሽን ኦፍ ዘ ፕሌን የሆነውን የትራንስሌሽን ፓርት ነው እየቀጠልን ያለነው። ዛሬ ደግሞ በሚኖርን ጊዜ ላይን ትራንስሌሽን የሚለውን ኮንሰፕት እናያለን። በጣም የሚያሰራ ደስ የሚል ፓርት ነው ይሄ። እንደምትወዱት በጣም እርግጠኛ ነኝ። ላይን ትራንስሌሽን ሲባል እንግዲህ በጣም ቀላል አድርጋችሁ ስትረዱት በጣም ኢዚ አድርጋችሁ ነው መረዳት ያለባችሁ። ስለ ላይን ትራንስሌሽን ሲነሳ እንግዲህ ኤክስ ዋይ ፕሌን ላይ ኤክስ ዋይ ፕሌን ጋር አልለያይም። እንግዲህ በዚህ በትራንስፎርሜሽን ላይ ኤክስ ዋይ ፕሌን እንግዲህ ያለን እንግዲህ ጆባችሁ እስኪ ደማ ድረስ ኤክስ ዋይ ፕሌን ላይ አሁንም ኤክስ ዋይ ፕሌን ላይ ለምሳሌ እዚህ ጋር የተቀመጠ ላይን እዚህ ጋር አልተመቸኝም፣ እዚህ አልቀመጥም፣ የሆነ ቦታ ውሰዱኝ ብሎ ደበረኝ ውሰዱኝ ሊል ይችላል። እሺ እዚህ እናምጣ። ስለዚህ እዚህ ለማምጣት ከፈለግን ይሄኛውን ላይን ትራንስሌት ብናደርገው ትራንስሌሽን ቬክተር ይኖረናል። በሆነ ትራንስሌሽን ቬክተር ራሱን ላይን ፖዚሽኑን መቀየር እንችላለን። ፖዚሽኑን ስንቀይር ለምሳሌ ኢኒሻሊ እንግዲህ ላይን ሲሆን ኢኩዌሽን ይኖረዋል፣ የራሱ የሆነ ላይን ኢኩዌሽን። ለምሳሌ ኤክስ ፕላስ ቢዋይ ፕላስ ሲ ፎርሙላ የነበረውን ላይን በሆነ ትራንስሌሽን ቬክተር ኤች ኮማ ኬ ወደዚህ ወደ ኤክስ ፕራይም ፕላስ ቢዋይ ፕራይም ፕላስ ሲ ወደዚህ ፎርሙላ ኢኳልስ ዜሮ ወደዚህ ሽፍት ማድረግ ማለት ነው። ስለዚህ ያኔ ትራንስሌሽን ቬክተሩን ተጠቅመን ትራንስሌት የምናደርገው ማለት ነው። ስለዚህ መጽሐፋችሁ ላይ ጀነራሊ የኛውን ትራንስሌት ስናደርግ የተቀመጠ ህግ አለ። ያንን ህግ እየተከተልን ነው ላይን ትራንስሌት የምናደርገው። ያን ህግ በጣም ወሳኝ ህግ ነው። ግን ያን ህግ ደግሞ መከተልም የለብንም። የተሻሉ መንገዶችንም እናያለን። ግን እንግዲህ ህጉን ለማሟላት ያለ ህጉን እናነባለን። ግን የግዴታ ህጉን የምንጠቅም እንግዲህ የተሻለ መንገዶችም አሉ። ህጉንም እንጠቅመን እንሰራለን ካላችሁ ያ እናንተ ምርጫ ነው፣ ለእናንተ እተዋለሁ። ግን አሁን መቀጥታ የምንሄደው ወደ ጥያቄው ነው የሚሆነው፣ ወደ ሀሳቡ እንሄዳለን ማለት ነው። ላይን ትራንስሌሽን ኢን ትራንስሌሽን ላይን ካን ቢ ዋት ትራንስሌትድ by the given translation vector into its congruent line. We are asked to translate the line ax plus by plus c is equals to 0 under the translation vector h comma k. To translate, take one arbitrary point from the line. ከላይን መጀመሪያ አንድ arbitrary point ውሰድ and then translate the point under the translation vector and get the image point. Second, take another arbitrary point and translate it by the given translation vector. Then you get 2 points, the image and get the slope with the line equation as an image ይላል። ይህን ያዙት። መጀመሪያ ከላይኑ ምን አንድ አርቢትራሪ ፖይንት ውሰድ። ከዛስ ያን አርቢትራሪ ፖይንት በተሰጠው ትራንስሌሽን ቬክተር ምን አድርግ ትራንስሌት አድርግ። ከዛ አንድ ደግሞ ያልተወሰደ ሌላ አርቢትራሪ ፖይንት አገን ከላይኑ ውሰድ። ምን አድርግ በዚህ ትራንስሌሽን ቬክተር በራሱ ትራንስሌሽን ቬክተር ትራንስሌት አድርግ። ከዛ ሁለት የመጀመሪያ ያገኘው አርቢትራሪ ፖይንት አለ ትራንስሌት ያደረገው፣ ሁለተኛ ትራንስሌት ያደረገው አለ። ያን የነዛ ሁለት ፖይንቶችን ትራንስሌት አድርጋለህ። ሁለት ፖይንት ይኖራል። እነዛን ፖይንቶች ስሎፕ አግኝ። ስሎፕ ከጠቅሟል ኢኩዌሽን ጻፍ ነው የሚለው። ይህ ህጉ ነው። ወደ ጥያቄ ስንሄድ ነው የሚገባው ማለት ነው። እንግዲህ ነገር በምሳሌ ጠጅ በብርሌ እንደሚባለው እንደ ሀገር የተረት እንደዛ ነው ማለት ነው። ጥያቄ ላይ እንሄዳለን ቀጥታ ማለት ነው። ቀጥታ ጥያቄ ላይ ነው የምንሄደው ማለት ነው። እሺ እናንብበው። if a translation t takes the origin to minus 2,3 to the point what 1,2 ስለዚህ አንድ ትራንስሌሽን ተካሂዷል። minus 2,3 ወደ 1,2 then what are the images of እነዚህ ሁለቱም ላይን ስቶፕ ነው ኢሜጅ ነው የተጠየቀው። ትራንስሌሽን ቬክተሩን ትራንስሌት ከተደረገ መቀነስ ነው። 1 ሲቀነስ 2 ኮማ 2 ሲቀነስ ወደ ያለ 3 ሶሪ ካሜራ ይወድቃ ነው። ችግር የለውም። ከፍታ ላይ እስክንደርስ ይህ መንገዳችን ነው። አሁንም እያስተካከልኩ ነው ያለሁት። አይዟችሁ እሱ መቀነስ ነው። 2 minus 3 v 1 plus 2 comma minus 1 our v would be 3 comma minus 1. this is our translation vector. so በዚህ ትራንስሌሽን ቬክተር ይሄኛውን ላይ ትራንስሌት አድርገን ነው የሚለው። አንደኛ ላይ ኤ ላይ ያለው ላይን 1 is equals to 3x minus y plus 4 is equals to 0 እንደዚህ is our translation vector። እሺ ህጉን እንከተለውን በህጉ መሰረት ይሄኛውን ስቴፕ ስለምንሄድ
let we are asked to translate the line x plus y is equals to 0 into the translation vector h comma k translation vector ተሰጥቷል። then to translate take one arbitrary point from the line ከዚህ ላይ አንድ arbitrary point እንውሰድ let 0 እንውሰድ x ቦታ 0 ብታስገቡ ይሄ 0 ይሆናል። ያ ማለት እዚህ ቦታ 0 ብናስገባ 3x minus y plus 4 is equals to 0 3 into 0 minus y plus 4 is equals to 0 የ0 ይነሳል minus y is equals to minus 4 ይነሳል y-አችን 4 ነው ማለት ነው። ስለዚህ 4 የአርቢትራሪ ፖይንት ተገኘ። ይሄን አርቢትራሪ ፖይንት ምን አድርግላል? በዚህ በተሰጠው ትራንስሌሽን ቬክተር ትራንስሌት አድርግላል። ስለዚህ the translation of the point 0,1 under the translation vector v 3, minus 1 would be መደመር አይደለ? ደምሩ 0 ሲደመር 3 ኮማ 4 ሲደመር ሲቀነስ 1 this would be 3, minus 3 1 ፖይንት። ከዛ ሁለተኛው ህግ ምን ይላል? እንደዚህ ምን ይላል? ከዛ it doesn't translate the point under the translation of the ካለ በኋላ second አይታችኋል። እዚህ second take another arbitrary point አሁን 0 ወስደናል። ሌላ arbitrary point በድጋሚ አንድን እናስገባ ከ0 ውጭ ሆነ ማለት ነው። አዘር ስለሚል ከዚህ ከወሰድነው ሌላ ማለት ነው። ከላይ ነው የምንወስደው አንድ እናስገባ። እዚህ ቦታ አንድ ብናስገባ 3,1 minus y plus 4 is equals to 0 የ3 ሲቀነስ y plus 4 is equals to 0 3 ሲቀነስ 4 ሲቀነስ y is equals to 0 ሲደምር ነው ባይዞይ። ስለዚህ 7 minus y is equals to 0 y-አችን ሲደመር 7 ይሆናል ማለት ነው። ስለዚህ 1,7 በዚህ ፖይንት ካገኘን አገኘን ፖይንት በዚህ በራሱ ትራንስሌሽን ቬክተር ትራንስሌት እናድርግ። እንደዚህ ትራንስሌሽን ቬክተር 3, minus 1 would be መደመር አይደለ 1 plus 3, 7 plus minus 1 so this should be 4, I think 6 ይመስለኛል። ይሄው እዚህ ሳር ትራንስሌት አድርገን ሁለት ፖይንት ተገኘን እኮ እነዚህ ሁለት ፖይንቶች ተገኘን። ይኸውላችሁ እነዚህ ተገኘን። ስለዚህ እነዚህ ከተገኙ እነዚህ እኮ በቃ ወደ ኢሜጅ መጡ፣ ኢሜጅ ፖይንቶች ናቸው። ስለዚህ የነዚህን ሁለቱንም የዚህንና የዚህን እንግዲህ ስሎፕ ማግኘት ነው። ሁለት ፖይንት አለን ነው ትራንስሌት ተደረጉ። ስለዚህ ስሎፕ ማለት ቼንጅ ኢን y ኦቨር ቼንጅ ኢን x። ስለዚህ ከዚህ ጀምር x1 y1 x1 መቀነስ ነው አይደለ? 6 ሲቀነስ ሲቀነስ 3 ኮማ 4 ሲቀነስ 3 ቬሪ ጉድ ሶ ዚስ ሹድ ቢ 6 ሲደመር 3 ኦቨር 6 ሲደመር 3 ኦቨር it should be 1 which is 9 ስሎፓችን 9 ነው። ከዛ አንዱን ላይን ተጠቅመን ኢኩዌሽን መጻፍ ነው ወይ የተመቻቸው። ስለዚህ የጀነራል ኢኩዌሽን ኦፍ y minus y1 is equals to m x minus x1 ነው ማለት ነው። ስለዚህ ማለት y minus የኛውን እየተጠቀምን ሄደ ነው 6 ነው እንውሰድ is equals to ስሎፓችን 9 ነው x minus 4 ከዛ በኋላ y minus 6 is equals to 9x minus ስንት ይሆናል? 36 ቬሪ ጉድ። ስለዚህ አሁን ብልጥ መሆን አለብን። አሁን ፈተና ላይ ስንቀመጥ የግዴታ በተለያዩ መልኮች የራሱ ሆኖ አቀማመጡን ሊያስተካክሉት ይችላሉ። እንደፈለጉ ቢያስቀምጡም ምርጫውን እያየን ወደ ምርጫው አፕሮች እያደረግን ነው የምንሄደው ምርጫውን ለማግኘት ስለሆነ ማለት ነው። ስለዚህ ስማርት መሆን አለብን። በጣም ቴክኒኮችን መጠቀም አለብን። ስለዚህ አሁን እኛ ይህን ሰርተን ምርጫውን እናያለን። ቀጥታ ምርጫው ጋር ስንሄድ እንዴት ነው ያስቀመጠው የሚለውን ራሱን ሽፍት እያደረግን የምናገኝ ነው የሚሆነው። ስለዚህ እዚህ ጋር ግን ለመንገዳችን እንዲሆን የተሰጠው ላይን በዚህ በax plus by plus c ፎርሙላ ስለተቀመጠ ይሄን ወደዚህ ቦታ ቀያይረን 9x minus 36 is equals to y minus 6 ነው የሚለው። እቺን y ወደዚህ እናምጣ minus y እሺ minus 36 plus 6 is equals to 0 ወደ ላይ ነው ወደዚህ ወደ ኦብጀክቱ አፕሮች ለማድረግ ማለት ነው። ስለዚህ 9x minus y minus 26 is equals to 0 this should be our image line። ስለዚህ ትራንስሌት አድርገን ያገኘነው ኢሜጅ ነው ማለት ነው። በጣም ቀላል ነው። ግን ደግሞ ሌላ አጭር መንገድ አለ። ይሄን መንገድ አንሄድም። በሰከንድ የምትሰሩት ላሳያችሁ። ምንም ይሄን ሁሉ የወሰደን ፈተና ላይ ይሄን ሁሉ አንሄድም። ላሳያችሁ መንገድ፣ አጭር መንገድ። አሁን ትራንስሌት አድርገው የተሰጠን ተብሎ የተሰጠን ላይን is equals to 3x minus y plus 4 is equals to 0 ነው። ትራንስሌሽን ቬክተራችን ማን ነው? ትራንስሌሽን ቬክተራችን 3 minus 1 ነው። እንዲህ ተብላችሁ ፖይንት የተሰጥቶ ላይንን ማለት ላይን ተሰጥቶ ትራንስሌሽን ቬክተር ትራንስሌት አድርጋ ተባለን ይውላችሁ ኤች ነው ወይም የኤክስ እና የኤች እና የኮምፖነንት ብንለው የኛውን ወስደን ከእያንዳንዱ ከኤክስ ቫልዩ ኤክስ ባለበት ቦታ 3ን መቀነስ ዋይ ባለበት ቦታ ማይነስ 1ን መቀነስ። በጣም ቀላል መንገድ እንዴ ራሱ። ስለዚህ 3 ኤክስ ባለበት ቦታ ማንን ኤችን መቀነስ ነው። ብራኬት እንክፈተው። ኤክስ ማይነስ ቀነስ 3ን ቀነስኩ ማይነስ ዋይ ባለበት ከዋይ ማንን ማይነስ 1ን ማይነስ ይው ብራኬት
minus 1 plus what 4 which is equals to what 0 then ከዛ ምን ሆናል 3x minus what 9 minus what y plus what 1 plus what 4 which is equals to 0 ስለዚህ መጣዩ እዚህ ደምረን 1 plus 3 4 7 plus minus 1 6 then ስሎፓችን ላይ እዚህ ሲያት እንዳያጋጥመን ቼክ ማድረግ አለብን 6 ሲቀነስ 3 3 ይሆናል 4 ሲቀነስ 3 1 ይሆናል ስሎፓችን ይሄ ነው ተጠቀምን y minus 6 ሆነ is equals to ስሎፓችን 9 minus x minus 4 y minus 6 is equals to 9 to x minus 36 ይሆናል 9x minus 36 is equals to እሺ ወደዚህ ሽፍት አደረግን y minus 6 ወደዚህ መጣ ልክ ነው ማለት ነው ስለዚህ እንደዛ ማምጣት አለበት ከዛ በኋላ ምን እናደርጋለን ይሄን እሺ ሶ እስቲ እንቀጥል ለማንኛውም 3x minus y minus 9 plus ስንት ይሆናል 5 ይሆንና which is equals to 0 3x minus y minus ስንት ይሆናል 4 is equals to 0 እሺ እዚህ ጋር ትራንስሌሽን ቬክተራችን 3 ማይነስ 1 እሺ እያንዳንዱን የቀነሰን 3x minus 3 minus እሺ y minus minus 1 plus 4 is equals to 0 3x minus 9 እሺ 3x minus 9 minus y plus 1 plus 4 is equals to 0 3x minus 1 yeah this also possible but more accurately እኛውን እንጠቀማለን ማለት ነው እኛው ሞስት እንደዛ ይሆናል ማለት ነው እንደዛ ይሆናል ማለት ነው አሁን ወደ መቀጠለው ጥያቄ እንሂድ ግን ሞር ህጉ የሚለው የኛውን አፕሮች አሁን ያሳያችሁን አፕሮች የለም ፈርስት አፕሮች እሺ መጻፋችሁ ላይ ያለው ያንዳንዱን ፖይንት አርቢትራሪ ፖይንት ከላይ ነው መውሰድ ነው ትራንስሌት ማድረግ ከዛ ሌላ አርቢትራሪ ፖይንት መውሰድ ትራንስሌት ማድረግ ትራንስሌት የተደረጉ ፖይንቶች አሉ እነሱ ስሎፕ ማግኘት ኢኩዌሽኑን መጻፍ ማለት ነው ማች ኢዚ ነው እስቲ ወደ መቀጠሉት ጥያቄዎች እንሂድ ያ ጥያቄ አንድ ከሆነ የሚቀጥለው ጥያቄ እሺ ቢ ላይ ሌላ ጥያቄ ማለት ላይን 4y plus 2x b እንደ b እንውሰድ እንደ b እሺ our line is then I needed to translate is 2x plus 1 which is equal to 0 or the common translation vector is إذا يقدم የነበረው 3 minus 1 so in translate እናድርግ መጀመሪያ አርቢትራሪ ፖይንት ውሰድ ይላል እኮ ለኛ የሚቀረው 0 ነው ሰድ የመጀመሪያ 0 ወስደን x ቦታ 0 ስናስገባ 4y plus 1 4y is 0 ይሆናል plus 1 is equals to 0 4y is equals to minus 1 over 4 or y will be minus 1 over 4 ስለዚህ again translate ማድረግ ነው in translation ቬክተራችን አይ ቲንክ ተሰጥቷል 3 minus 1 this would be 0 plus 3 minus 1 over 4 plus minus 1 3 ይሄን እንትን ማድረግ ነው ስንት ነው የሚሆነው አይ ቲንክ ይመስለኛል minus 1 minus 4 over 4 minus 5 over 4 አይደለም minus 5 over 4 and image point another again አንድ እናስገባ አንድ ቢገባ እዚህ 4y plus 2 into 1 plus 1 is equals to 0 4y plus 3 is equals to 0 4y is equals to minus 3 over 4 or y is minus 3 over 4 1 comma minus 3 over 4 again translating this point under the translation of vector 3 comma minus 1 then this should be በደንበር ነው አንድ ሲደመር 3 comma minus 3 over 4 minus 1 so this should be 4 comma and click close እናደርጋለን minus 7 over 4 ይሆናል ማለት ነው so these two are our image points so እነዚህ ሁለት ፖይንቶች ካሉ ደግሞ የነሱ ፖይንቶች ስሎፕን ማግኘት ነው መጀመሪያ ስራችን የሚሆነው ስሎፕ is equals to change in y over change in x
ስለዚህ ከአንዱ ወደ ለማሄድ ነው መቀነስ ነው። ማይነስ 7 ኦቨር 4 ማይነስ ኢን ዘ ብራኬት ማይነስ 5 ኦቨር 4 ኦቨር 4 ሲቀነስ 3 ዚስ ሹድ ቢ ማይነስ 7 ኦቨር 4 ፕላስ 5 ኦቨር 4 ኦቨር 1 ሶ ዚስ ሹድ ቢ ስንት ይሆናል ማለት ነው? አይ ቲንክ አራት ስንወስድ ማይነስ 7 ፕላስ 5 ማይነስ 2 ኦቨር 4 ዛት ኢዝ ማይነስ 1 ኦቨር 2 ዚስ ኢዝ አወር ስሎፕ። ሶ ስሎፑን ካገኘን አንደስ ያላችሁን ላይና ለምሳሌ እኛው በተጠቀም አንዱ ተጠቅመን እንስራ። ሶ y minus standard equation of line y1 is equals to m into x minus x1. So this should be y minus y1 አችን ስንት ይሆናል? ያው minus 5 over 4 እሺ which is equals to ስሎፑ ስንት ነው? minus 1 over 2 ነው። ከዛ በላይ ዘ ብራኬት x minus x1 አችን ስንት ነው? 3 ነው ማለት ነው። So y plus 5 over 4 which is equals to minus 1 over 2 ዘ ብራኬት x minus 3 ነው። ስለዚህ ይሄኛውን ክላል ለማድረግ ቦት ሳይድ በሁለት ማባዛት ነው። የሁለቱ እንዲጠፋልን ወይም በአራት ማባዛት ነው። ኮመን ሳይድ ስለሆነ ችግር የለውም። ይሄኛውን በአራት እናደርጋለን፣ ይሄኛውን በአራት እናደርጋለን ማለት ነው። ያኔ a 4y ይሆናል ፕላስ ፍራክሽኖቹ ዲኖሚኔተር ያሉትን ፍራክሽን ፎርሙን ለማጥፋት ነው። ይሄን ቴክኒክ እየሄድን ያለ ነው። ፍራክሽን ፎርሙን ለማጥፋት ነው። ከዛ በኋላ ቦታ ጥቡኝ ነው ወደዚህ ላስተካክልላችሁ። ሶ አይ ቲንክ የሚታይ ይመስለኛል። ይኸውላችሁ ይኸው 4y ፕላስ 5 which is equals to ማይም በሁለት ይሆናል። ሁለት ይቀራል minus 2x ፕላስ 6 ይሆናል ማለት ነው። ከዛ በኋላ ማስተካከል ነው። minus 2x ፕላስ 6 ቦታ መቀየር እንዲመቸን 4y ፕላስ 5 ከዛ በኋላ minus 2x minus 4y ፕላስ 6 minus 5 is equals to 0 ነው። minus 2x minus 4y ፕላስ 1 is equals to 0 ነው። አንዳንድ ጊዜ ደግሞ እዚህ ሊዲንግ ኮኤፊሺየንታችን ኔጌቲቭ እንዲሆን ላይፈለግ ይችላል። ምርጫ ላይ ላይፈለግ ስለሚችል ቦት ሳይድ በኔጌቲቭ ሊያባዙት ይችላሉ። ከዛ በኋላ የሚሆነው 2x ፕላስ 4y ማይነስ 1 is equals to 0 ፎርሙላ እንዲህ ተቀምጦ ልታገኙ ትችላላችሁ። ምክንያቱም አብዛኛው ጊዜ እንደሚያጋጥመን ከሆነ ሊዲንግ ላይ ነው መጀመሪያው x ፕላስ by ፕላስ c is equals to 0 ፎርሙላ ሊዲንግ ላይ ይፈለግ ስለሚችል ኢኩቫለንት ሁለቱንም ሳይድ በኔጌቲቭ አድርገው ቢያስቀምጡ ያን ይቻላል ማለት ነው። እስቲ የቅድሙ ቴክኒክ እንሞክር። የቅድሙ ቴክኒክ ምንድነው የሚለን? ለምሳሌ ላይኑ የተሰጠው አሁን በዚህ ሰዓት ላይኑ በዚህ አጋጣሚ የተሰጠን ላይን is equals to 4y plus 2x plus 1 is equals to 0 ተብሎ ነው የተሰጠው። ትራንስሌሽን ቬክተራችን 3, -1 ነው። ትራንስሌሽን ቬክተራችን 3, -1 ነው። ያን ማለት የአሴች ኮማ አሴክ ተብሎ ቢሰጠን የኤክስ ቫልዩ ኤክስ ቦታ ላይ ሄደ የኛውን ቫልዩ ቀንስ፣ ዋይ ቦታ ላይ ሄደ የኛውን ቫልዩ ቀንስ ነው የሚለው። እስቲ እንሂድ 4 ብለን ዋይ ከፍተን ዋይ ይቅርታ ኤክስ ቦታ ላይ ነው የሚቀንሰው ይመስለኛል። ኤክስ ቦታ ላይ ሄደን 3ን ዋይ ቦታ ላይ -1። ስለዚህ 4 ኢን ዘ ብራኬት ዋይ ማይነስ የዋይ ቫልዩ -1 ፕላስ ተሳተፉ እንጂ 2 ኢንቱ ከኤክስ ቫልዩ ማይነስ 3 ፕላስ 1 ኢዝ ኢኳል ቱ 0 አለቀ። በቃ ዋይ ቫልዩ ደግሞ መቀነስ ነው። እስቲ እንሂድ 4 ኢንቱ መጀመሪያ ውስጥ ኦፕሬሽን እንጨርስ። ዋይ ፕላስ 1 ፕላስ 2x ማይነስ 6 ፕላስ 1 ኢዝ ኢኳል ቱ 0። ከዛ በኋላ 4y ፕላስ 4 ፕላስ 2x ማይነስ 6 ፕላስ 1 ኢዝ ኢኳል ቱ 0 ነው የሚለን። ከዛ በኋላ ይሄ ማለት እኮ 4y ፕላስ 4 ፕላስ 2x የስንት ይሆናል? -5 which is equal to 0 እና ቦታ ብናስተካክላቸው 4y ፕላስ 2x ፕላስ 4 -5 which is equal to 0 ከዛ በኋላ ቲንክ እሺ እንዲህ ይሆናል ማለት ነው። እንዲህ ይሆናል ማለት ነው። ከዛ በኋላ -1 ይሆናል -1 ይሆናል ማለት ነው። ከዛ በኋላ ማለት እኮ 4y ፕላስ 2x እሺ እዚህ ጋር አንዳንድ ሳሳት እንደገና ቼክ እናድርግ። ትራንስሌሽን ቬክተራችን 3, -1 ነው። ያ3, -1 ዋይ ቦታ ላይ የዋይ ቫልዩ ዋይ ኢንቱ ዋይ ማይነስ ዋይ ቀነስን ፕላስ 2 ኢንቱ ኤክስ ቦታ ላይ የማንን ቫልዩ የኤክስን ቫልዩ ቀነስን ኤክስ ማይነስ 3 ፕላስ 1 ኢዝ ኢኳል ቱ 0 ነው የሚለን። ከዚህ ማለት 4y ፕላስ 1 ነው። እሺ ፕላስ 2x ማይነስ 6 ፕላስ 1 ኢዝ ኢኳል ቱ 0
4y + 4 + 2x - 6 + 1 ይመስለኛል እንዲህ ማድረግ ነው ማለት ነው። ስለዚህ እዚህ ጋር በኔጌቲቭ ስናባዛ እቺውን ኔጌቲቭ 1 ነበር የነበረው ራሱ መጣ። አያችሁ አይደል? ራሱ መጣ -1 = 0። ስለዚህ ፈተና ላይ የምትቀመጡ መጠቀም ያለባችሁ አፕሮች እኔ የሚመክራችሁ ይሄን ነው ማለት ነው። ምክንያቱም ቅድም መስራት ስሎፕ እያገኘን እዚህ መተን እዚህ ጋር መጀመሪያ ፖይንት አርቢትራሪ ፖይንት ከዚህ ላይ ወስደን ኤን ላይን በትራንስሌሽን ቬክተር ትራንስሌት አድርገን ኤን አግኝተን ከዛ ሌላ አርቢትራሪ ፖይንት ወስደን ትራንስሌሽን ቬክተር አግኝተን ትራንስሌት አድርገን ሁለት ፖይንት አግኝተን የዚህ ኔገር ፖይንት ስሎፕ ፈላለገን ከዛ በኋላ ኢኩዌሽን ኦፍ ላይን ከመጻፍ ይልቅ ግን የሚመክራችሁ ትራንስሌሽን ቬክተር ከተሰጣችሁ እንዲህ ላይኑ ከተሰጣችሁ ቀጥታ ሄዳችሁ ኤክስ ባለበት ቦታ የኤክስን እዚህ ቅድሚያ ላይ ያለውን የኤክስን ቫልዩ ብራኬት ከፍታችሁ መቀነስ፣ ዋይ ቦታ ላይ ሄዳችሁ የዋይን ቫልዩ መቀነስ አስተካክሎ ማየት የራሱ ቀጥ ብሎ ይመጣላችኋል። ይኸው በዛኛው መንገድ ብትሄዱም በዛኛው ሜተድ ብትሄዱም ተመሳሳይ ነው ማለት ነው። ይሄ ለምን አልተመሳሰለም ካላችሁ ይሄን ቦታ መቀየር እንችላለን። 2x ወደፊት ወጥቶ ስላለ ስታንዳርድ ኢኩዌሽን ኦፍ ላይ ለመቀነስ ከፈለጋችሁ ይሄን ወደፊት ማምጣት ነው። 2x + 4y - 1 = 0 ይኸው ራሱ ነው ማለት ነው። ስለዚህ ራሱ ይመጣል። እናንተ የተመቻችሁ ተጠቀሙ። ግን ብልጥ እንድትሆኑ ዘንድ ስለምንፈልግ ነው የኔል ሜተድ እንዲጠቀሙ የሚፈልገው ማለት ነው። አሁን አይ ቲንክ ሞር ጥያቄዎች አሉን። ተጨማሪ ጥያቄዎችን መስራት ደግሞ በጣም ለብርታት መንገድ ነው። እንግዲህ የሀገሬ ሀገር ምንድን ነው ቅድም ያልኳቸው ጠጅ በብርሌ ነገር በምሳሌ ጠጅ በብርሌ ነው የሚለው። እንግዲህ እኛም እኛውን አባባል ለማሟላት ብዙ ጥያቄ ይዘን ከእናንተ ጋር ከች ብለናል ማለት ነው። እሺ ጥያቄ እንስራ። እንግዲህ ጥያቄ እንሰራለን። ምንድነው የሚለው? አይ ቲንክ ጥያቄው ከታያችሁ አላውቅም፣ ስልኬ ላይ ነው። እንዲህ ይታያችኋል ብዬ አስባለሁ። ይኸው አይ ቲንክ እንትን ይላል ብለር ያደርጋል። እሺ ያው ሻንስ እንዴ ያው አያችሁት አይደለ? ያዙት፣ ፓውዝ አድርጋችሁ ያዙት። የትራንስሌሽን ቲ ቴክስ ዘ ኦሪጂን ቱ ይኸው ከኦሪጂን ወደዚህ -0,-2 ነው የሚሄደው። ከሱ ትራንስሌሽን ቬክተር አግኝተን እነዚህን ሁለቱን ላይኖች ትራንስሌት ማድረግ ነው። ጥያቄውን ከመጻፍ ብዬ ነው ማለት ነው። እሺ አሁን እንሂድ። ኢፍ የትራንስሌሽን ቴክስ ዘ ኦሪጂን ነው የሚለው። እንግዲህ እናንተ ፓውዝ አድርጉት፣ ጥያቄዎቹን ይዛችኋል። 0,0 ከነበረበት ወደ 0,2 ነው ሄደው። ከዛ በዚህ ትራንስሌሽን ቬክተር መሰረት የነዚህን ሁለቱን ትራንስሌሽን ቬክተር ለዚህ ሁለቱንም ላይን ኢሜጅ አገኘ ነው የሚለው። y = 2x 3x - 1 and b 3y + x = 12 እንዲህ አለ። ስለዚህ ትራንስሌሽን ቬክተራችን መቀነሱ 0,2 ይመጣል። ስለዚህ 0,2 ይመጣል። 0,2 ከመጣ ደግሞ ወደ ስራችን መግባት ነው። እሺ እዚህ እንከተል እስቲ እናንተ ሞር ግን ጅምር ላይ ያነሳነው እንትን እየተከተለን ብንሄድ አሪፍ ነው ለእናንተ ሁለት ሜተድ ስለሚያሳይ። እስቲ ምን ይላል? if you are asked to translate the line ax + by under the translation vector h, our translation vector is 0,2 and take an arbitrary point from the line ይላል። እሺ አንድ arbitrary point ለኛ የሚቀለው እንግዲህ 0 ነው። የመጀመሪያው 0 ወሰድን። ይሄ ቦታ 0 ስናስገባ -1 ይመጣል። ከዛ take one arbitrary point from the line and then what ምን አድርግላል? ትራንስሌት እናድርገው። እሺ በሰጠው ትራንስሌሽን ቬክተራችን 0,2 ነው። ሌላ ኢሜጅ እናገኛለን። እዚህ መደመር ነው 0 + 0 ኮማ -1 + 2 እዚህ ስኩል ቢ 0,1 ይሄ 0,1 አንድ ፖይንት አገን ሌላ ፖይንት አንድ እንውሰድ። አንድ ብታስገቡት ስንት ይሆናል? ሁለት ይሆናል። ይሄን አገን ትራንስሌት ማድረግ ነው። አንደር ዘ ትራንስሌሽን ቬክተር 0,2 ስንት ይሆናል ማለት ነው? 1 + 0 ኮማ 2 + 2 ይሄ ስንት ይሆናል ማለት ነው? 1,4 ይኸውላችሁ ጎበዞች፣ አንበሶች ይኸው ሁለት ታገኛችሁ። ስለዚህ እዚህኛውን ስሎፕ የምንፈልግ ነው።
ስሎፕ ካን ቢ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ከአንድ ወዲያ ለማሄድ 4 ሲቀነስ 1 ኦቨር 1 ሲቀነስ 0 ሲቱል ቢ 4 ሲቀነስ 1 3 ነው ማለት ነው። ያው ስሎፓችሁ 3 ነው። ስለዚህ ወይ ይሄን የኛው ተጠቅመን ለኑ መጻፍ ነው። y minus y1 is equals to m into x minus x1 x1 አንበሶች ጎበዞች። ከዛ በኋላ የኛው ነው የተጠቀምን ያለ ነው አንዱን መያዝ ነው። ከዛ በኋላ y minus y-አችን 4 ነው which is equals to ስሎፓችን 3 ነው x minus 1 y minus 4 is equals to 3x minus 3 ከዛ በኋላ ማስተካከል ነው 3x minus 3 ወደዛ ሽፍት እናድርገው y minus 4 ከዛ በኋላ 3x minus y minus 3 plus 4 is equals to 0 ማድረግ ነው። ይታያል አይ ቲንክ ይቅርታ ካሜራን ያስተካክልኩ ነው። እንግዲህ እንደዚህ ይሆናል። እንግዲህ ከቅድም ድረስ እየታየ አልነበረም እንዲህ ይሆናል። ከዛ በኋላችን 3x minus y plus 1 is equals to 0 ይኸው this is our image line image line so this is our image line የተፈለገው image line ይሄ ነው ማለት ነው። image line ይሄ ነው ማለት ነው። image line ይሄ ነው። ሶ አሁን ደግሞ የቅድሟ ሜተድ የተሻለችው ሜተድ ሻል የምትለው ሜተድ እስቲ እሷን የጨመሰለ እናንተ ምሻለዋ እኔም እናንተ ሆን ብልጥ የሆነ ተማሪ ሸሎን መንገድ ነው የሚፈልገው ሰዓት የሚቆጥመው ነው። እሺ ነው አሁን what is our line so this one while our line is y is equal to 3x minus 1 our translation vector is 0,2 ይኸው ከኤክስ ጋር ኤክስ ባለበት ቦታ ሄዳችሁ ቅንፍ ከፍታችሁ 0 የኤክስን ቫልዩ መቀነስ y ባለበት መቀነስ ነው። እሺ ነው ይሄ ኤክስ ነው የy ቫልዩ ነው። ከy ቫልዩ y minus 2 which is equal to 3 into x ከx 0 ቢቀንስ ምንም አይደለም -1 አይደለም። ከዛ በኋላ ይሄ ማለት y minus 2 is equal to 3x በቦታ ይሆናል -1 ይሆናል። ከዛ በኋላ ቦታ እንቀይረው ወደዚህ 3x minus 1 is equal to y minus 2 ከዛ በኋላ 3x ወደዚህ ማምጣት ነው -y minus 1 plus 2 which is equal to 0 ይሆናል። 3x minus y plus 1 is equal to 0 ያው ራሱ መጣ። አያችሁ ራሱ መጣ። በሁለቱም መንገድ ሲሰሩ ተመሳሳይ መልስ ነው የሚመጣላችሁ። ይሄ ተመሳሳይ መልስ። ስለዚህ የትኛው ይሻላል ለእናንተ ትቻለሁ። ሶ ያትመዛዝ ኢዚ ነው። ከዛ በዘለለ እንግዲህ ይሄን ጥያቄ ለእናንተ የተዋለው የኛውን ጥያቄ ለእናንተ ትቻለሁ። የኛውን ጥያቄ ትራንስሌት ለማድረግ ትራንስሌሽን ቬክተራችሁ ይሄው ሁለት አርቢትራሪ ፖይንት ከላይ ነው መውሰድ ነው። ትራንስሌት ማድረግ አገኝ ሌላ አርቢትራሪ ፖይንት ከላይ ነው መውሰድ ትራንስሌት ማድረግ ትራንስሌሽን ቬክተር ኮማንድ ነው። ከዛ በኋላ ሁለት ፖይንት ይዘን ስሎፕ ማግኘት ለግድ መጻፍ። ይሄን መንገድ አልሄድም ካላችሁ ደግሞ በቀላሉ ትራንስሌሽን ቬክተሩን የኤክስ ኮምፖነንቱን ኤክስ ባለበት ቦታ መቀነስ ዋይን መቀነስ መጻፍ በቀላሉ ማለት ነው። ያን ማለት ሲምፕል ነው እና አመሰግናለሁ። ላይክ ሼር እንደ ሰብስክራይብ አድርጉ። ወዳችኋለሁ።